ዓለማችን በተቃርኖዎች የተሞላች ናት። አንዳንድ አገራት ሁሉም ነገሮች ተሟልተውላቸው በፍጹም ይጠፋሉ ብለን የማንጠብቃቸውን ነገሮች ያጣሉ። ማንኛችንም ብንሆን ዓለም ላይ የተቃራኒ ጾታ እጥረት ያለባቸው ሀገራት ይኖራሉ ብለን አንገምትም። እውነታው ግን ይሄ ነው። የ8 ቢሊዮን ሰዎች መኖሪያ በሆነችው ምድራችን 50.4 ከመቶ ወንዶች፣ 49.6 ከመቶ ሴቶች ይኖራሉ። ይህ ማለት ተፈጥሮ ራሷ የወንድና የሴትን ቁጥር አመጣጥና አንድ ወንድ ለአንድ ሴት እያደረገች በተቀራራቢነት መጠበቅ ትችልበታለች ማለት ነው። ይህ ግን ሁሉም ቦታ ይሰራል ማለት አይደለም። በታዳጊ ሀገራት ትዳር ለመመስረት ኢኮኖሚ ችግር ሊሆን ይችላል። በአንዳንድ ሀብታም ሀገራት ደግሞ ሁሉም ነገር ተሟልቶ በተቃራኒ ጾታ እጥረት ምክንያት የትዳር አጋር ማግኘት ፈተና ይሆንባቸዋል። በዛሬው ቆይታችን ከፍተኛ የሆነ የትዳር አጋር ማለትም የባልና የሚስት እጥረት ያለባቸውን የአውሮፓ ሀገራት እናስጎበኛቸዋለን። ጉብኝታችንን ከፍተኛ የሴቶች እጥረት ካለባት አውሮፓዊ ደሴት እንጀምር። በሰሜን ምዕራብ አውሮፓ በኖርዌይ በአይስላንድና ስኮትላንድ መካከል የምትገኘዋና የሀብታሟ አውሮፓዊት ሀገር ዴንማርክ አካል የሆነችው ራስ ገዟ ፋራኦ ደሴት ዓለማችን ላይ ከፍተኛ የሆነ የሴቶች እጥረት ካለባቸው ሀገራት ቀዳሚዋ ናት። የፋራኦ ደሴት በወንዶች የተሞላች ብትሆንም ከሴቶች ቁጥር ማነስ የተነሳ አብዛኞቹ ወንዶች የትዳር አጋር የላቸውም። አሁን ግን የፋራኦ ደሴት ወንዶች ችግራቸው እየተቀረፈላቸው ይመስላል። ዕድሜ ለኢንተርኔት በሀገራቸው ያጡትን የትዳር አጋር በኢንተርኔት እያፈላለጉ ከሌላው ዓለም ያገኟቸውን ፈቃደኛ ሴቶች ሀገራቸው ድረስ ሄደው በማግባት የሕይወት አጋር ማድረግ ጀምረዋል። የፊሊፒንስና የታይላንድ ሴቶች ደግሞ ቀዳሚዎቹ የፋራኦ ደሴት ተመራጮች ናቸው። የፊሊፒንስና የታይላንድ ሴቶች በቀላሉ መገኘታቸው ወደ ፋራኦ ደሴት ለመሄድም ፈቃደኛ መሆናቸው በደሴቷ ወንዶች ተመራጭ አድርጓቸዋል። አብዛኞቹ ወንዶች ሴቶቹን የሚያገኟቸው ኢንተርኔትን በመጠቀም ሲሆን ከቅርብ ጊዜ ወዲህ ደግሞ ይህ ልማድ በከፍተኛ ሁኔታ ጨምሯል። ፋራኦ ደሴት ሀብታም ዜጎች የሚኖሩባት ዓለም ላይ ከፍተኛ የሚባል $67,000 ጂዲፒ ፐር ካፒታ ያላት ደሴት ስትሆን የነዋሪዎቿ ቁጥር ግን 54,000 ብቻ ነው። የ18 ደሴቶች ስብስብ የሆነችው ፋራኦ 1400 ስኩዌር ኪሎ ሜትር ትሰፋለች። ዋና ከተማቸው ቶርሻን ትባላለች። የተባበሩት መንግስታት ድርጅት በቅርቡ ባወጣው ሪፖርት መሰረት የከተማዋ ነዋሪዎች ቁጥር 20,000 ይደርሳል። ፋራኦ 100% የተማሩ ሰዎች ያሉባት ደሴት ስትሆን የዴንማርክን የትምህርት ስርዓት ይከተላሉ። ደሴቷ ፋራኦ ዩኒቨርሲቲ የሚባል የራሷ ከፍተኛ የትምህርት ተቋም ያላት ሲሆን ለደሴቷ ጥቅም በሚሰጡ የአሳ፣ የግብርና ሳይንስና ዕደ ጥበብ ላይ ያተኮሩ የሙያ ትምህርት የሚሰጡ ተቋማትም አሏት። የደሴቷ ነዋሪዎች ከፍተኛ ጥራት ያለው የጤና ስርዓት ተጠቃሚ ናቸው። የደሴቷ ትልቅ ሆስፒታል የሚገኘው በዋና ከተማዋ ቶርሻን ሲሆን በየአካባቢው ደግሞ አነስተኛ የጤና ተቋማት ይገኛሉ። የአኗኗር ዘይቤያቸው ካላቸው የጤና መሰረተ ልማት ጋር ተዳምሮ ልክ እንደ ሌሎች የስካንዲኔቪያን አገራት ሁሉ የፋራኦ ደሴት ነዋሪዎች የዕድሜ ጣሪያ ከፍተኛ ነው። ደሴቷ ከሌሎች የአውሮፓ ሀገራት ጋር የምትገናኘው በአውሮፕላንና ውቅያኖስ እየቀዘፉ በሚመጡ መርከቦች ሲሆን በየቀኑ በረራ የሚደረግበት ከዋና ከተማዋ ጥቂት ራቅ ብሎ የሚገኝ ቫጋር ኢንተርናሽናል የተሰኘ ኤርፖርትም አላት። በደሴቷ ለመንቀሳቀስ መኪና ቀዳሚው የትራንስፖርት አማራጭ ሲሆን አንዳንድ በመኪና በማይደረስባቸው አካባቢዎች ደግሞ ሄሊኮፕተርና ትናንሽ ጀልባዎችን ይጠቀማሉ። ደሴቷ ወንጀል በብዛት የማይፈጸምባት የተሟላ ማህበራዊ አገልግሎት ያላት ስትሆን ችግሮች አሉባት ከተባለም ቀዳሚው የሴቶቿ ቁጥር ማነስ ነው። በእርግጥ የፋራኦ ደሴት የሴቶች እጥረት የገጠማት በተፈጥሯዊ ምክንያት አይደለም። የደሴቷ ተወላጅ የሆኑ ሴቶች በደሴታቸው የመኖር ፍላጎት ስለሌላቸው እንጂ። ሴቶቹም ደሴታቸውን ጥለው የሚኮበልሉበት የራሳቸው ምክንያት አላቸው። 90 ከመቶ የፋራኦ ደሴት ነዋሪዎች አሳ እያሰገሩ ኤክስፖርት በማድረግ የሚተዳደሩ ናቸው። የወንዶቹ ሚና አሳ ማስገር ሲሆን ሴቶቹ የቤት እመቤት ከመሆን ውጪ እንደ ሌላው ዓለም ወጥተው የሚገቡበት ሥራ እንደ ልብ አያገኙም። በመሆኑም አብዛኞቹ ሴቶች ትምህርታቸውን እንደጨረሱ ሕይወትን እንደነ ኮፐንሃገን በመሳሰሉ ትላልቅና የተለየ የሕይወት ዘይቤ ባላቸው ከተሞች መምራት ስለሚፈልጉ ወደ ዋናዋ ሀገር ዴንማርክ ያመራሉ። በዚህ ምክንያት የሀገሪቱ ወንዶች አግብቶ ልጅ ወልዶና ቤተሰብ መስርቶ የመኖር ህልማቸውን ማሳካት ከባድ አድርጎባቸዋል። የፋራኦ ወንዶች ከፍተኛ የሆነ ቤተሰባዊ ፍቅር ያላቸው፣
ሕይወታቸው ሁሉ ከተፈጥሮና ከባህል ጋር የተቆራኘ ሲሆን ሙዚቃ፣ ዳንስና ፌስቲቫል በፍቅር ይወዳሉ። የፋራኦ ወንዶች የባህር ላይ ጠበብት ሲሆኑ ከሰሜናዊ አትላንቲክ ውቅያኖስ እያሰሱ የሚያገኟቸውን ምርቶች ወደ ስድስቱም አህጉራት ኤክስፖርት በማድረግ ይታወቃሉ። ግብርናና ቱሪዝም ሌላው የደሴቷ ነዋሪዎች መተዳደሪያ ነው። ደሴቷ በግብርና በተለይም በበግ እርባታ ትታወቃለች። የደሴቷ የበጎች ቁጥር ከዜጎቿ ቁጥር እንደሚበልጥም ይነገራል። የፋራኦ ወንድ አግብተው ወደ ደሴቷ መሄድ የሚፈልጉ የሌላ አገር ሴቶች ከውሳኔያቸው በፊት ሁለት ነገሮችን ማወቅ ይኖርባቸዋል። መጀመሪያ የፋራኦ ወንድ አግብተው ወደ ፋራኦ ደሴት ከሄዱ ያላቸው አማራጭ የቤት እመቤት መሆን ብቻ ነው። የቤት እመቤትነት እጅግ የተከበረ ለቤተሰብ የሚከፈል መስዋዕትነት ቢሆንም ብቸኛ አማራጭ መሆኑን ግን ብዙዎች አይወዱትም። የፋራኦ ደሴት ሴቶችም የትውልድ ስፍራቸውን ጥለው እንዲሄዱ የሚያደርጋቸው ይኸው ነውና። በእርግጥ ለትምህርት በሄዱባቸው ሌሎች የአውሮፓ ሀገራት ያለውን እንቅስቃሴ የበዛበት ሕይወት ከለመዱ በኋላ ወደ ደሴታቸው መመለስ የማይፈልጉ ሴቶች ቁጥር እንደሚበዛ ይነገራል። ሁለተኛው ወደ ፋራኦ መሄድ የሚፈልጉ ሴቶች ማወቅ ያለባቸው ወሳኝ ነገር የደሴቷ የአየር ሁኔታ ነው። የፋራኦ ደሴት በዓመት ውስጥ አብዛኛውን ወራት ከፍተኛ ቅዝቃዜ ያለው ሲሆን አንዳንዴ ከዜሮ በታች 10 ይደርሳል። ይህም ደሴቷ ብዙ የሰው ቁጥር የሌላት ከመሆኗ ጋር ተዳምሮ ተመሳሳይ የአየር ሁኔታ ውስጥ ኖሮ ለማያውቅ ሰው ፈተና ያደርገዋል። በእርግጥ በደሴቷ እስከ 20 ዲግሪ ሴልሺየስ የሚደርስ ሙቀት የሚመዘገብበት ወቅት ቢኖርም ይህ ግን በጣም ለአጭር ጊዜ ነው። የፋራኦ ደሴት ነዋሪዎች በዋናነት የራሳቸው ቋንቋ የሆነውን ፋራኦኛ የሚናገሩ ሲሆን የዳኒሽና የእንግሊዝኛ ቋንቋዎች በተለይ በወጣቶቻቸው ዘንድ ይዘወተራል። እናም እንግሊዝኛ የሚሞክሩ ከሆነ ቋንቋ ብዙም ችግር ላይሆንቦት ይችላል። አሁን ደግሞ ከፍተኛ የሆነ የወንዶች እጥረት ወዳለባቸው ሀገራት እናምራ። ቀዳሚዋ ራሽያ ናት። የራሽያ ሴቶች የተመሰከረላቸው ልቅም ያሉ ቆንጆች ናቸው። የሚያሳዝነው ግን ከነዚህ ቆነጃጅት ውስጥ እስከ 40 ከመቶ የሚሆኑት ማግባት የሚገባቸውን የዕድሜ ክልል ቢያልፉም ዛሬም የትዳር አጋር የላቸውም። ምክንያቱ ደግሞ በራሽያ ከፍተኛ የሆነ የሴትና የወንድ ቁጥር አለመመጣጠን መኖሩ ነው። የራሽያ የሕዝብ ቁጥር 143 ሚሊዮን ሲሆን ከዚህ ውስጥ ወንዶች 66 ሚሊዮን፣ ሴቶች ደግሞ 77 ሚሊዮን ናቸው። ይህ ማለት የሴቶች ቁጥር ከወንዶቹ በ11 ሚሊዮን ይበልጣል ማለት ነው። ይህ የጾታ አለመመጣጠን በተፈጥሮ የመጣ አይደለም። የራሽያ ሴቶች በቁጥር ከወንዶቹ መብለጥ የጀመሩት ከሁለተኛው የዓለም ጦርነት ጀምሮ ነው። የዛሬዋን ራሽያ የምትጨምረው የያኔዋ ሶቪየት ኅብረት በሁለተኛው የዓለም ጦርነት ምክንያት 26.6 ሚሊዮን ዜጎቿን ያጣች ሲሆን ከዚህ ውስጥ 20 ሚሊዮኖቹ ወንዶች፣ 6.6 ሚሊዮኖቹ ደግሞ ሴቶች ናቸው። ዛሬ ላይ በራሽያ የሚታየው ከፍተኛ የወንዶች እጥረት የሁለተኛው የዓለም ጦርነት የፈጠረው ብቻ ነው ባይባልም የጦርነቱ ተጽዕኖ ግን በቀላሉ የሚታይ አይደለም። በእርግጥ እጅግ አስገራሚ ቢሆንም የራሽያ ወንዶች ከሴቶቻቸው ይልቅ በ11 ዓመት ቀድሞ ይሞታሉ። በራሽያ አማካይ የወንዶች የዕድሜ ጣሪያ 64 ዓመት ሲሆን የሴቶቹ ግን 75 ዓመት ነው። የዚህ ምክንያቱ ደግሞ አብዛኞቹ የራሽያ ወንዶች የሚታሙበት ከመጠን ያለፈ የአልኮልና የአደንዛዥ ዕፅ ፍቅር እንደሆነ ይነገራል። እድሉን ካገኙ የራሽያ ሴቶች ከሀገራቸው ወንድ ይልቅ የውጭ ዜጎችን ማግባት ይመርጣሉ። አጨቃጫቂ ቢሆንም የሴቶቹ ምክንያት የራሽያ ወንዶች ለሴት ልጅ ክብር የላቸውም፣ ለቤተሰቦቻቸው ኃላፊነት መውሰድ አይችሉም የሚል ነው። የራሽያ ሴቶች ወንዶቻችን ቁጥር ብቻ ሳይሆን ታማኝነትም ያንሳቸዋል ይላሉ። የራሽያ ወንዶች ሚስታቸው ትንሽ ዕድሜዋ የገፋ ሲመስላቸው ይፈቷትና ሌላ ወጣት የሆነች ሴት ያገባሉ ይባላል። ለዚህም ይመስላል ራሽያ ዓለማችን ላይ ከፍተኛ ፍቺ ከሚመዘገብባቸው የዓለም ሀገራት አንዷ ናት። የመካከለኛው ምስራቅ ዜጎች ይህንን የራሽያ ሴቶች ችግር የተረዱላቸው ይመስላሉ። በተለይም የቱርክና የአረብ ወንዶች አብዛኞቹን ፍልቅልቅ የራሽያ ቆነጃጅት እያገቡ ወደ የአገሮቻቸው ይወስዷቸዋል። በእርግጥ የራሽያ ወንዶች የሚሰነዘርባቸውን ወቀሳ አይቀበሉም። ሴቶቻችን የአረብና የቱርክ ወንዶችን የሚያገቧቸው ከኛ ፍቅር አጥተው ሳይሆን ገንዘብ ፍለጋ ነው ይላሉ። ይህ ማህበራዊ ሕይወት ነውና ሁሉም ለየራሱ ትክክል ነው ብለን ወደ ሌላ ሀገር እንለፍ።
ሁለተኛው የዓለም ጦርነት ምን ያህል የቀድሞዋን ሶቪየት ኅብረት እንደጎዳት የምናየው ዓለማችን ላይ ከፍተኛ የወንዶች እጥረት ካለባቸው ሀገራት ቀዳሚዎቹ የቀድሞዋ ሶቪየት አካል የነበሩ ሀገራት መሆናቸው ነው። ወርልድ ፖፑሌሽን ሪቪው ባወጣው መረጃ መሰረት ዓለማችን ላይ ከፍተኛ የወንዶች እጥረት ካለባቸው ሀገራት ቤላሩስ፣ ዩክሬን፣ ላቲቪያ እና ሊቱዋኒያ ተጠቃሾች ናቸው። የ9.2 ሚሊዮን ዜጎች ሀገር የሆነችው ቤላሩስ ከራሽያ፣ ከዩክሬን፣ ከፖላንድ፣ ላቲቪያ እና ሊቱዋኒያ የምትዋሰን የምስራቅ አውሮፓ ሀገር ናት። ቤላሩሳውያን የምስራቅ ስላቪክ ዝርያ እንደመሆናቸው እንደ ራሽያ እና ሌሎች የአካባቢው ሀገራት ሁሉ ሴቶቻቸው በቁንጅናቸው ይታወቃሉ። ዋና ከተማቸው ሚኒስክ የሁለተኛውን የዓለም ጦርነት ጨምሮ በታሪክ አጋጣሚ በጦርነትና በተፈጥሮ አደጋዎች 8 ጊዜ ሙሉ በሙሉ በሚባል ደረጃ እየወደመች መልሳ የተገነባች ከተማ ናት። ደጋግማ እየወደመች ደጋግማ የምትገነባዋ ሚኒስክ በዚህ ምክንያት ዘላለማዊ ከተማ የሚል ቅጽል ስም ተሰጥቷታል። ቤላሩስ በሕክምና ቱሪዝምና በከፍተኛ ደረጃ በሰለጠኑ ባለሙያዎቿ ትታወቃለች። ከቤላሩስ ዜጎች 54 ከመቶዎቹ ሴቶች ሲሆኑ የወንዶቹ ቁጥር 46 ከመቶ ብቻ ነው። ይሁን እንጂ ቆንጆቹ የቤላሩስ ሴቶች ቁጥራችን በዛ ብለው ካገኙት ሰው ጋር በፍቅር የሚወድቁ አይደሉም። ባህላቸውን የሚወዱ፣ ለቤተሰባዊ ሕይወት ትልቅ ቦታ የሚሰጡ፣ ቁጥብና እውነተኛ ፍቅር ፈላጊዎች ናቸው። የተማሩና ጠንካራ ሰራተኞች የሆኑት የቤላሩስ ሴቶች አንዴ ትክክለኛ የትዳር አጋር የሚሆናቸውን ወንድ ካገኙ ግን ሙሉ ልባቸውን የሚሰጡ፣ ከምንም ነገር ቤተሰባቸውን የሚያስቀድሙ፣ ሀገር ለመቀየርም ወደ ኋላ የማይሉ ታማኝ አፍቃሪዎች ናቸው። በእርግጥ ከባህል መቀራረብና የተወሰኑ ቋንቋዎችን ስለሚጋሩ አብዛኞቹ የቤላሩስ ሴቶች ከራሽያ፣ ከዩክሬንና ከፖላንድ አንዳንዴም ከምዕራብ አውሮፓና ከአሜሪካ ዜጎች ጋር በብዛት ይጋባሉ። የዛሬው ጉብኝታችንን በዚህ እናብቃ። አብራችሁን ስለቆያችሁ እናመሰግናለን።